አሁን ጠፋ ማለት ምን ማለት ነው? ማለት ድንገት ነው ያለ ግርግር ያለበት ቦታ ላይ ውስጥ ያለው ፋይል ይገባኛል እኮ ረዱ ይገባኛል። ለሚያየ በጣም ቀለል አድርገዋል ግን ይገባል። እንደከበደኝ እኮ ይከብዳል እኮ እሱ መግዛት ላልችል እችላለሁ ግን አንድ ሳምንት ስጪኝ ከየትም ብዬ ገዝቼ እሰጥሻለሁ። ሰላም እንዴት ናችሁ ውድ የረዱ ቤተሰቦች? እኔ ያለውኝ እግዚአብሔር ይመስገን። እንግዲህ ዛሬ በረዱ ቤት መተናል ማለት ነው። እኔና ትንሹ ካሜራ ይዞልኛል። ዛሬ ረዱን እንግዲህ ፍራንክ ልናረጋት ማለት እናስደነግጣት ባልጠበቀችው መንገድ ዛሬ ጠዋት ደውዬላት ነበርና ስልኳን ተቀብያታለሁ እና ስልኳ ጠፋ ነው ማለት ስትመጣ ምናምን ስልኳ በቅርቡ እንደሰጣት አይታችኋል። የመጀመሪያው ቪዲዮ ላይ ሰርፕራይዝ ተደርጋ ከእቷ ነበር የተሰጣት ያ ስጦታ እና ያን ስልክ ተቀብያት ቪዲዮ ልቀርጽ ምናምን ብያት ነው የተቀበልኳትና ከዛ ጠፍቷል እላታለሁ። እስኪ የምትለውን ነገር ደግሞ እናያለን አብረን ማለት ካለቀሰች ያው አንድ ላይ እናባበላታለን። ከመጣችኝ ግን ማሳከሚያው ከናንተ ነው። ደም ቢፈሰኝ እና ቤተሰቦቼ ቤት ሰብስክራይብ ያደረጋችሁ ቤተሰቡ ነው። ዛሬ አዝናኝ ቪዲዮ ነው ይዘን የመጣ ነው። ያው ረዱ እስካሁን ፕራንክ አልተደረገችም እንድረስላት ብለን እናስደንግጣት እስኪ ትንሽ ብለን መተናል። ረዱዬ እንግዲህ ይቅርታ ይሄን ቪዲዮ ስታዩ ትንሽ እናስደንግጥሽ ብለን ነው እንጂ ሌላ ነገር አይደለም። ስልክሽ አለ ስታዩ ታይዋለሽ። ስልክሽ አለና ዛሬ ጠፍቷል ነው ማለት በቃ ተሰርቅ ያለው ቪዲዮ ሰራ ምናምን ሰው ወሰደብኝ ምናምን ነው ማለት ያለው ሪአክሽን ደግሞ ከሷ እናያለን። እስኪ ያው በእቷ ስልኬን ምናምን ብላ ደውላልኝ ነበርና ነይ ብያታለሁ። ስትመጣ ያለውን ነገር ደግሞ እናያለን አብረን ተከታተሉን። ይሄን ቪዲዮ እስከመጨረሻው ይዩት ቤተሰቦቻችን። ትንሽ እንጠብቃትና ስትመጣ ያለው መርዶን እነግራታለሁ። ስልኩ በነገራችን ላይ እጄ ላይ ነው ያለው። ይሄው አይታችሁታል፣ እዛ ቪዲዮ ላይ አይታችሁታል። ይሄ ነው ስልኩ እና ስትመጣ ጠፋ ሰው ወሰደብኝ ምናምን ነው ማለት እንግዲህ አብራችሁን ነው እስከመጨረሻው ቪዲዮ ይዩት እላለሁ። አመሰግናለሁ። እንጠብቃት እና ካሜራውን እንደብቅና ማለት ነው እሷ እስከትመጣ ድረስ ካሜራውን ደብቀን ካሜራ ካለ ትነቃለች። ያው ፕራንክ ምናምን ነገር ነው ብላ ታስባለችና እንደብቅና ካሜራውን እንጠብቃታለን። ከዛ ከመጣች በኋላ ካሜራችን እንዳይታይ አድርገን ጉዳዩን እንነግራታለን ማለት ነው። ትንሽ ደበቅ አድርገን ወደ ስራ ይሻላል። ወደ ስራ ያው መጣለች፣ ቤተሰቦቻችን መጣለች። ስዳልኩ ደግሞ አታነሳም። ስልክ ተጋና ያለማ አይደል? ለምን እንደሚጨንቅ አንተ ያማል እንደ የምሰራበት የምጠቀምበት ስልክ እኮ ነው። በጣም እናደኛ የእግዚአብሔር በዛ ላይ ሲስተር ራሱ እንዴት ተቆጣችኝ ማለት ይሄንን አህል ምን አህል ቀረቤታ ቢኖራችሁ ነው አምራ ሌላ ነገር አስተረጠከኝ። አሁን ራሱ ሲጨንቀኝ ነው ወደ የጠራሁሽ ማለት የሆነ ችግር ተፈጥሯል። ችግር ምናምን ትላለህ እንዴ? ያየም እንዳትያዝብኝ የምር ስልክ አለማንሳት እንዳለው ነው። እንደገና ሌላ ችግር ነው የሚለኛል። የምሬን ነው የሆነ ችግር ተፈጥሯል። አሁንም የጠራሁሽ ማለት በቃ ግዴታ መናገር ስላለብኝ እባክህ ምን ነግረኝ ንገረኝና እንሂድ። በዛ ትሸኘኛለህ። በዚህ ሰዓት አንቀልቅላም ታኝ ያያገ ረዱ ችግር ተፈጥሯል እኮ ነው እያልኩሽ ያለሁት ማለት ጠዋት ስልክሽን ወስጄ ነበር እና ቪዲዮ ካንዴን እየመጣለሁ ትላለህ እንዴ? አሁን እዚህ ጋር ያለሁት አንተ ምን ሆናል? ሙዳት ያዘም ሙድ እያስኩ አይደለም እኮ ረዱ። ጠዋት እየቀረጽን ነበርና ቪዲዮ ካሜራ ይዘንበት ነበርና ስልክሽን እሱን ማን ነገርከኝ እኮ ለዛ ብለህ አይደለም ወሰድከው፣ ግን አቆየክ። ጠዋት ወሰድከው እስከዚህ ሰዓት ድረስ በዛ ላይ የምሰራበት ስልክ ነው። እሺ ስራ ይቆይ ችግር የለም። አንድ ቀን እኮ ኢቭን መደወያ ወይ ቁልም መደወያ ሳትተኝ ቆይ አንተ ምን ልልሽ መሰለሽ የጠራሁሽ ማለት ግር ይደራለው ነው። ግን ሰዓት ከምናዋክል ግማሽ መንገድ ሸኝተን ተመለሳለን እና እንሄዳለን። በሰላም ከተለያየን ካልተለያየን ይፈጠረውን ነገር ማለት ግርግር ያለበት ቦታ ነው ቪዲዮ እየሰራን የነበረውና ማለት መናገር ከብዶኛል፣ ግን ግዴታ ስለሆነ መናገር ስላለብኝ ነው። ሰርተን ስንጨርስ ማለት ኪሴ ውስጥ አድርጌው ነበር ስልኩን
እኔ ቤት ስደርስ ነው ያየሁት። ስልኩን ገዝላርገው ላይ አላገኘሁትም ማለት አጥቼዋለሁ። ወድናት ኧረ ያያ ቀለል አድርገህ ይቅርታ። አይ ይቅርታ ምናምን ሳይሆን እኔ የምሬን ነው ረዱ፣ የምሬን እኮ ነው። በዛው እኔ ወደ ቤት ሄዳለሁ። ሰዓት ሄዱብኛል። ለምስራው ስራ አለ። ጠፋ እያልኩሽ እኮ ነው ያለሁት። የምሬን ያያ ሰዓት ያታወቅብኝ። የምሬን ሁለተኛ አልመጣም አንተ ጋር አወቃት። እኔ እስካሁን አላነሳልሽም ነበር እንዴ እንደዚህ አይነት ነገር ባይፈጠር። የምሬን ነው ስልኩ ጠፍቶብኛል እና እኔ ወይ ተካልሻለሁ ትንሽ ጊዜ ስጭኝ። ያያ አንተም ቀልደኛ ነህ ታስቃለህ አይደል? እኔ የምሬን ነው ወይ ነው። እሺ አሁን እየሄድን እናውራ። ቢያንስ ሰዓትን አታውቅም። የት ነው እሺ እየሄድን እናውራው? ምንድን ነው ልክ ነበረ ወደ ሰፈር እና ቀብለኝ ልክ ነበረ ስልካና ሰፈር የመጣሁት እኮ ነው። እዚህ እኮ ተረጋግተሽ እንድናወራ ነው ማለት ያለውን ነገር እንድናወራ። ስልኩ ተወስዷል እኮ ነው። እየቀረጽን ነበር፣ ግርግር ያለበት ቦታ ነው ቪዲዮ እየቀረጽን የነበረው። አያያ በቃ እንግዲህ ቀልደስ ጨርስ እንሄዳለን። እኔ ምንድነው የምቀልደው? ከዚህ ሰዓት በኋላ እንዴት ምንድነው የምቀልደው? የምሬን እኮ እየነገርኩሽ ያለሁት እኮ ወይ ስለገረበ ነገርክ ላይ እንዴ ስልክ አይጠፋም እንዴ? ጠፍቶብሽ አያውቅም ስልክ? አይ ጠፍቶብኝ አያውቅም ማለት እኔ ባልነግርሽ ደስ ይለኝ ነበር ማለት ያን ተክቼ ያያ አሁን እውነት አበዛው። ለቀልድ ራሱ ሰዓት አለው። አንድ እየሸኘኸኝ እናውራ አይደለም ከዛ ስጨርስ እኔም ቤት ይደርሳለሁ። ሰዓት የለም። እሺ እኔ እኮ ይሄን ነገር ነግርሽ ጊዜ ሰተሽኝ ያን ነገር እንድታካል ስልኩን እንድታካልሽ እኔ ጊዜ የለኝም። ከቦርሳ አውጥቼ ነው የምሰጥ። ያሟል እንዴ አይደለም። እሺ ስልኩን ገዝቼ አንድ ሳምንት ስጪ ማለት ጠፍቷል እያልኩሽ ነው ስልኩ። ያያ አሁን እኔ እናንተ መቀየም ያለብን ሰዎች አይደለም። አሁን ጮክ ብዬ መናገር የምችለው አይነት ሰው ራሱ አይደለም። ይሄን ደግሞ ታውቃለህ። ላስቀየምም አልፈልግም። ሌላ ነገርም መናገር አልፈልግም። ገባኝ። እኔም እኮ በጣም ስለከበደኝ ነው። ማስረዳትም የለብኝም አይደለ? እያንዳንዷ ነገር ታውቃለህ። እኔ ደግሞ አምኜ የምሰጠው በስነ ስርዓት አምጥተህ እንደምትመልስልኝ ነግረኸኝ ነው። ገና ከእንቅልፌ ሳልነጋ በቀትር መተህ የወሰድከው ስልኩን አይደለ? አሁን ጠፋ ማለት ምን ማለት ነው? ማለት ድንገት ነው ያለ ግርግር ያለበት ቦታ ላይ እንዴ ያያ አይወል ኖርማሊ ሲም ካርድ ቢሆን ገንዘብ ቢሆን ገንዘብም ኦልሞስት በዚህ ሰዓት ገንዘብ በኪሱ ይዞ የሚዞር ፋራ የለም እኮ አይደለ? ስልክንም ያል ነገር በዛ ላይ ስልኩ ትንሽ አይደለም ማለት ግርግር ያለበት ቦታ ነው። ግርግር ምንም ይሁን መረታ ለመረዳት አይደለም። ያያ እውነት ነው ማለት እኔ በቃ ማየን ደረጃ ተዳረሰ አይደለም። መተካለው ቢያንስ መተካት አይደለም። አንድ ሳምንት እኔ በምንድን ነው ስራ የምሰራው ማለት ሌላ ስልክ እኮ ተካልሻለሁ። ከዛ ግን ያን ስልክ ራሱን ገዝቼ እስክተካልሽ ድረስ ቢያንስ የሆነ ስልክ እኮ ሰጥሻለሁ ግን ይሄን ነገር የማይባል ነገር ነው እያልክ ያለከው። ወይኔ ያሬድ እንዴ አንተ ያማል እንዴ? ስንት ጊዜ ነው እስቲ ከተገዛ ስልኩ? 15 ቀን እንኳን ገብቶኛል። እኔ አይቻለሁ መቼ እንደተገዛማ ጣዋት ላወስኩት ራሱ እንዴት እንደተናገረችኝ እኔ ነኝ የማውቀው። ለምን ምን ያህል ብትተማመኝ ነው? እሷ ውስጧ ነግራታል መሰለኝ። መጀመሪያም እየተናገረችኝ ነበረ። በቃ አሁን እኮ እሺ መፍትሄው አይሻልም? መፍትሄ የሚባል ነገር የለውም እኮ ያሬድ። መፍትሄ ያለው እኔ ገዝቼ አንድ ሳምንት ከቤተ ነው የሚሰጠኝ። ችግር የለውም የሚባል ነገር የለም። አንተ መጀመሪያ ጥንቃቄ ማድረግ ይቀላል ወይንስ አንድ ሳምንት ስጭኝ ምናምን በከኪሳዎቼ ነው የምሰጠው? ስልኩን ገዝቼ እሰጥሻለሁ ችግር የለውም እኮ ግን ጊዜ ስጭኝና እኔ አሁን ማለት ነው እኔ ባልነግርሽ ደስ ይለኝ ነበር። ስልኬን አጥፍቼ ብጠፋ ሌላ ነገር ነው የምታስቢው፣ ወይ ስልኩን ይዞት ሄደ ጠፋ ምናምን ነው የምትይው። ግን እኔ በቃ ግዴታ አንቺ ስለሆንሽ ምንድነው አብሮ ያለ ሰው ጭራሽ ጭንቅላትም የላችሁም ማሰብም አትችሉም። ከኪሴ እኮ ነው ያወጡብኝ። እኔ አላወኩም። ግርግር ያለበት ቦታ ነው ቪዲዮ ሲሰራ ነበር። ስልክ ቢሆን እንደዚህ ትጥለው ነበረ። ጥዬው እኮ አይደለም ወስዶብኝ ነው። ቢያንስ እንኳን ማለት ነው ያያ አሁን አታጨቃጭቀኝ። በሰው ሰፈር ቢያንስ እንኳን በኪስ ቼክ ታረጋለህ አይደል? ስትሄድ የራስ ስልክ ቢሆን ኖሮ መግዛት አለ መግዛት አይደለም ያሬድ እያልኩ ያለሁት ነገር ግን ይገባሃል። ውስጥ ያለው ፋይል ይገባኛል እኮ ረዱ ይገባኛል። ያልሽው ነገር ይገባኛል። ግን እኔ ገዝቼ ሰጥሻለሁኝ። ፋይሉ ስልኩን መግዛት ትገዛዋለህ። እሺ ገዛኸው ማለት ማድረግ ያለብኝን ነገር አደርጋለሁ። ምንድነው የምታደርገው? ንገረኝ። ከጣልከው አንቺ ጋር ቢጠፋስ? እሺ አንቺ ጋር ቢጠፋስ? እኔ ጋር ቢጠፋ የራሴ ስልክ ነው ጣልኩት ይባላል። ሌላ ነገር እኮ እኔ ስልኩን እኮ መልስልሻለሁ። ግን ፋይሉንም በቃ በተቻለኝ አቅም ፈልጌ ማለት የወሰደውን ሰው አፈላልጌ መልሳለሁ። እሱ ታውቀዋለህ። እኔ ባቆ ምን አንቺ ጋር እንደዚህ አከራከረ ፈልጌ ብለህ ቀለል አደረከው ማለት ለፖሊስ መናገር ካለብን ምንም ነገር ብትለኝ አልሰማህም። ያያ እግዚአብሔርን ዛሬ መጨረሻችን ነው የሚሆነው እናንተ። እሺ እንዴት ብለሽ ነው የምትረጂ? እንዴት ብዬ እስቲ አንተ በኔ ቦታ ምን ታደርግ ነበር? አንዴ ጠፋ አይደል? በቃ እኔ እሺ ነው አምልሽ ስልኩን ገዝተሽ ከሰጠሽ ያያ አትልም በኔ ቦታ ሆነ መናደድ እኮ ያለ ነው። ትናደጃለሽ ግን
በቃ ጠፋ እንዴ ጠፋው ያቃር እኔ እውነት እኔ ማለት ከባድ ነው ለኔ ለመወሰን ራሱ ተረጋግቼ ለማሰብ ራሱ አልቻልኩም። እኔ ስንት ነገር ልሰራ እያሰብኩኝ ያለው ልጅ ገና ለገና እኔ ተተኪ ስልክ ሰጥሻለሁ። አንድ ሳምንት አልፈልግም እራሱን ስልኩን ይዘህልኝና እኮ ሰጥሻለሁ። አንድ ሳምንት ለምን አሰጪኝ? አይደለም አንድ ሳምንት ምናምን አይደለም። በቃ እንከራከር፣ ክፉ እንባባል፣ ክፉ እንነጋገር። ገባክ አይደለ? እኔ አሁን ሄዳለሁ፣ አንተ ግን ስልኩን አምጣል። እኔ ደግሞ እራሱን ስልኩን አልፈልገው እራሱን ማለት ነው። ምንም ነገር ያልተነካካ ኢቭን ከበር እንኳን እንዳልቀይር ነግሬያለሁ። ራሱ ሞዴል እኮ ነው ገዝቼ ሞዴል ምንም ነገር ስለማይሰማካችልም ይኸውልህ አንተ በኔ ታውቁኝ ይገባ ነበረ መጀመሪያ ደረጃ ገብቶኝ እኮ እስካሁን ስልክ ያላነሳሁት 15 ቀን ኢቭን 15 ቀን ያሉ ነው። እንዴት ነው እንደገዛችልኝ እሷ እኔ አውቃለሁ ወንድሜ። አንተ ጠግበዋል። አንተ ጥጋብ ላይ ነው ያለው። ኖ ጥጋብ አይደለም ረዱማ። ይኸውልሽ እኔ ገዝቼ ራሱን ስልክ ሞዴሉ ራሱን ስልክ ያልሽኝ ወይም ከዛ በላይ ሊሆን ይችላል። ችግር የለውም። ማለት ነው በጣም ቀለል አድርገዋል። ግን ይገባል ፊት አይደለም እንደከበደኝ እኮ ይከብዳል እኮ እሱ መግዛት ላልችል ይችላል። ግን አንድ ሳምንት ስጪኝ ከየትም ብዬ ገዝቼ እሰጥሻለሁ። ችግር አንድ ሳምንት ምናምን የምትለው ነገር ታውና ያሬ ተሰማኝ አለ። ስልኩን የማገኝበት ሁኔታ ውስጥ አይደለም። አሁን ስልኩ ብደውልም እንትን አይልም። አንቺም ስትደውይ እንደማይሰራ አይተሻል። እኔ ማርያምን ማለት በዚህ ካልጠበኩም ነበር አንተን ራሱ ሲቀጥል ደግሞ ጠፋ ብዬ ስናገር ራሱ እኔ የሚሰማኝ ሰው ይኖራል ማለት ግዴታ ስለሆነብኝ ነው እየነገርኩሽ ሁላ ያለው። እኔ ስልኬን አጥቼ ራሱ በጣም ደግጬ ነበር። እሺ አስበበት ከሆነ ንገረኝ። እኔም አስቤበት ጥዬው አላውቅም ሊሆን ይችላል ማለት ታዲያ በጣም በዛ በሌሊት ደውለህ ስልኬ ልውሰድ ብለህ ኢቭን ሲሙን እንኳን አላውጣውም እንኳን ለምን ይሰራ ታውቂያለሽ አይደል? አንቺ ቪዲዮ ልሰራ ነው ብዬ ይዝበት ነው ካሜራ ምናምን ብዬ አይደል የወሰድኩሽ። እውነት እኔ እንጃ አንተ ሆነብኝ ነው መናገር ራሱ እየከበደኝ ያለው ማለት ነው። ይገባኛል። በቃ አንቺ ትንሽ ጊዜ ይቻል። እኔ ለመደዋወያ የራሴን ስልክም ሰጥሻለሁ ነው ወይ መደዋወያ እሰጥሽና ከዛ በአንድ ሳምንት ውስጥ ያን ነገር ካላረኩኝ እኔ ያቺ አሞኛል። አሁን ከዚህ በላይ ልትርክም ጭቅጭቅም አልፈልግም። ስልኩ ግን እራሱ ነው የምፈልገው። ገባ ካረለ እሺ አንድ ሳምንት ነግሬሽ ማድረስ ስላለበት 15 ቀን እንዲህ ሰው እጁ ላይ ቆይም። እሺ 15 ቀን እሺ አንተ በኔ ቦታ ሆነ ካስበው የቴስቶታ ነው ታውቃለህ። እሱ ማለት ገና ለገና ዩቲዩብ ጀመረች ብላ ያለ ሌላትን ገንዘብ አማጣን የገዛችልኝ ስልኩን ይገባኛል የሚባል ነገር የለም። ያሪ ቢገባ ነው እንደዚህ ምን አድርግ ነው የምትይኝ? ማለት አላውቅም። መጀመሪያ ማድረግ የነበረብህ ነገር ሳታደርግ አልፈሃል። ገባህ አይደለ? ጭንቅላትህን መጠቀም ነበረብህ መጀመሪያ። ስልክ ኪስ ውስጥ እንዳለና እንደሌለ ቼክ ማድረግ መቻል ነበረብህ። የራስህ ስልክ ቢሆን ደግሞ አውቃለሁ እንዴት ልትጠነቀቅለት እንደምትችል አይደለ? ምክንያቱም እኔ የምጠነቀቅለትና ልትጠነቀቅለት ነበር። የምሰራበት ቦታ ትልቅ አልነበረም፣ ሰው የበዛበት ቦታ ነበር። ለዛ ነው እንጂ የጣልኩት። እኔ እንዴት ትላለሁ ስልክን የሚያል ነገር አውቃለሁ። የሰው ስልክ እንደሆነ እኮ ይገባኛል። አንድ ሳምንት ብቻ አንድ ሳምንት ሙሉ ምን ላድርግ እኔ ልጫወት? ምን ያርኩ ልጠብቅ? ሌላ ስልክ ሰጥሻለሁ። ችግር የለውም። አልፈልግም። እሺ ሲስተር ምን እንደምላት አንተ ብትው ምን ታደርግ ነበር? ታናሽ አይደለችም እኮ አይደል? ታላቂ ናት። ቀና ብዬ እንኳን መናገር አልችልም ማለት ምን እንድላት ነው የምትፈልገው? በቃ እሺ እኔ አገናኝ ከሷ ጋር። ለምንድን ነው ማገናኝ? ምንድን ነው እኔ ላስረዳት። አንቺ ካልተረዳሽኝ ለሷ ነግሬ ለአንድ ሳምንት ብቻ እንድትሰጠኝ ነው ማድረገው። ኧረ በስመ አብ እንጂ አንተ ምን ሆናል? በእናትህ እንዳመመኝ እየነገርኩ እንደገና ይሰበራል አይደል? ይጣላል፣ ይሰበራል፣ ስንት ነገር አለ። እሺ ቢያንስ እኮ ትንሽ እንኳን አገልግሎ ቢሆን ነበር እንደዛ ልልክ የምችለው። ያሬድ አንድ ቀን ያልተጠቀምኩበትን በስነ ስርዓት ያላየሁትን እንኳን ስልክ ጥለመት እንደገና በስነ ስርዓት አረ በእናትህ በየራስ ነው አታረጋው እኮ ገባኝ። እሺ የኔንም የተረዳሁት ማለት ነው። ከዛ አዲስም ገዛለሁ ሌላ አዲስ ምን ይሰራልኛል? አሁን እስከዛ የምትደዋወይበት ይሆንሻል። አልፈልግም። አሁን እኛንተ አለመተማመን ውስጥ ነው። እሺ ምንድነው መፍትሄው? ምንም መፍትሄ የሚባል ነገር የለም እንዴ። በአንድ ቀን በዚህች ደቂቃ ውስጥ ስልክ ጣልኩኝ ብሎ መጣ። አታፍሪም? ደረትን ነፍተጥ ስልክ እኔ አፍሬ ያለሁኝ ለዛ ነው። እስከዚህ ሰዓት እኮ ያልነገርኩሽ። ጠዋት ወስጄ አሁን ስንት ሰዓት ነው? 11 ሰዓት ሆኗል እኮ። ለዛ ነው ይሄ ሁሉ ሰዓት ሲጨነቅ ነበር። ነገራት ስላሉኝ አሁን ራሱ ልነግርሽ የመጣው። ምንም ልልክ አልችልም። ያምር አብሩክ የነበረውስ ምን ነፈዘው ነው። በቃ የኔ ስልክ ፍጂና ማይመስል ነገር አትናገር ያሬድ። መነጻጸር የምትችለው ነገር አይደለም በነገርክ ላይ። እሱ አይነጻጸርም። ትንሽ ስልክ ነው። ከዛ አንፃር ያዡና መያዝ አለመያዝ አይደለም። ማውጣልሻለሁ። አንተ እናት አልተረዳኸውም ሁኔታውን። እኔም ሄዳለሁ አላውቅም። እኔ ምን ልልክ እንደምችል መናገር ራሱ የምችልበት ሁኔታ ላይ አይደለም ያለሁት። ገና ሄጄ እሷን ምን ብዬ እንደማሳምን ራሱ አላውቅም። አንተ ጭንቅላት እኔ አይሰራም ይሁን ምን ይሁን አንተን የምታክል ሰውዬ ሕፃን ልጅ እኮ አይደለክም አይደል እንዴ? ይሄን ይዘሽው ቢያንስ ለመተዋወያ ይሆንሻል። ይሄን ያዥ። አትደውልልኝ። ነገሩ በምን ትደውልልኛለህ? አትደውልልኝ። ምንም አትበል። እኔ ስልኩን እኮ አመጣልሻለሁ። አልፈልግም። በቃ አልፈልግም። እንዳትመጣ አይኔ ራሱ እንዳይ እና ለመደዋወያ ይሆንሻል። አንተ ግን
ገብቷል ያለው ነገር። እሺ ልትመጪ ነው ሆነብኝ ያልመታውክ እኮ ለቃ ብለሽ ነው ልትመጪ ረዱ። እሺ ይሁን እቃ መሆኑን እኮ ነው የማምናለው። ይሰበራል። እኔ እንደዚህ እንጣላ ይሰበራል ማለት ለምንድን ነው የማንጣላው? ንገረኝ እስቲ። የወሰድክበት ሁኔታ እንኳን አታገናዝብም። መልሳለሁኝ እቃውን ለቃ ብለሽ ከመጣሽኝ ከባድ ነው። ስንት ነገር አሳልፈ ጓደኛዬ ነሽ አይደል? ለቃ ብለሽ እንደዚህ ይሄን ያዡ ጓደኛዬ ስለሆንክ ነው እኮ ያደመጥኩት ያለው። በነገር ላይ አልፈልግም። ልቀቀኝ። አንተ ያማል እንዴ? ምን እያልክ ነው ያለው? ያንተ ስልክ ይዤ ስገባ ቤት ምንድን ነው የምላቸው? ጓደኛዬ ነው ያቸው ወይ ጓደኛ። በስመ አብ እኔ እንጃ። ያ በዚህ ልክ ማሰብ ይሳናል ብዬ አላውቅም ነበር ማለት። ይሄን ያዡ እሺ። እኔ ምንም ሊዝልክ አልችልም ያሬድ። ይሄንን ልቀበልክ አልችልም ያሬድ። ገባክ? ይሄንን ልቀበልህ አልችልም። የማይሆን ነገር ነው። ይጠቅምሻል እኮ ቢያንስ ተጣው ይፈታል። እኔ እስኪሰጥሽ ድረስ ነው። ወይኔ ያሬድ ጉድ ነው የሰራኸኝ። በነገር ላይ እንደገደልከኝ ቁጠረው። አሁን ይሄን ተቀበል። ለምን ለምቀበልህ? ምን አድርገው ነው የምቀበልህ? ምን ልሰራበት ነው የምቀበልህ? አልፈልግም። ተቀበይኝ ረዱ። አልፈልግም። የራሱ ጉዳይ ይቀራላ። ደግሞ ይሄን ተቀበይ ትለኛለህ እንዴ? ነይ ረዱ። አይ ኦኬ ወይ ቪዲዮ ይኸው ስልክሽ ልትመጪ ለዚህ ስልክ ብላ ይኸው ቤተሰቦች ለዚህ ስልክ ብላ ደህና ስልክ ቢሆን እኮ እሺ ደህና ስልክ ጌታን ያያለች። አሁን ከዚህ ስልክ ምን ልዩነት አለው ነው? አይደለም ይሄ ስልክ ምን ልዩነት አለው? በነገራችን ላይ ያው ቤተሰቦች አንቺ ቤተሰቦች ናቸው። ለዚህ ነው ጠዋት ጠርቼ እቺ ልጅ ማስደንገጥ አለብኝ። ገና ለገና ስልክ ገዛው ብላ አንተ ያወራውበት ራሱ ደከመኝ። ጌታን ግን እንደጠበቅኩት አይደለም። ረጋ ያልሽ ሰው ነሽ። በጣም ረጋ ያልሽ ሰው ነሽ። ያ ማለት ካለን ቀረቤት አንፃር እኮ ለስልክ ብዬ ልናገር እኮ ላይ ገባው ነበር እኮ አይደል? አይዞሽ ያው ተመልሶልሻል። ግን ልዩነቱ ምንድነው? ከዚህ ስልክ ብቀይርሽ እና አንተ ዝንዘልሽ ኩላቸው ሰዎቻችን ዝም ብላ የምታካብደው ማለት ተሰማሽ? ምን ተሰማሽ? እንትን ይመስልሽ? መጀመሪያ አካባቢ አላመንኩም። በቃ ያው ሁሌ እንደምትቀልደው ቀልደን እናልፋለን ብዬ አስቤ ከዛ መሀል ላይ ምን ትዝ አለኝ። አሁን ገና ከገዛሁት አንድ ሳምንት ከገዛሁት ሳይሆን ከተሰጠኝ አንድ ሳምንት እንኳን ላልሆነኝ ስልክ ጠፋ። በዚህማ አይቀልድም በዚህ አይቀልድብኝም ብዬ የሆነ ሰዓት ደግሞ እንዲሁነት ነው የሆነ ሰዓት ደግሞ በቃ ደብቆብኝ ነው ማለት ሊሸውለኝ ነው አልኩኝ መጀመሪያ አካባቢ። ከዛ ደግም ብቻ ምንም የሆነ ማገናዘብ ራሱ አልቻልኩኝም። አይ ተሳክቶልኛል ማለት በትንሽም ቢሆን ደንግጣለች። እየደነገጠች አልመሰለኝ ነቃችብኝ እያልኩ ነው ኪሴ ውስጥ ስላረኩት መጀመሪያ ሁላ እኔ ደግሞ እንዴት ነው ሌላ ጊዜ እንደዚህ ኪሴ ውስጥ ምገባ ሴትዮ ብገባ ኑሪና ያገኘው ነበር ማለት እንግዲህ ወይ ሰው ተሳክቶልኛል ብዬ አስባለሁ። ረዱን ጉድ ሰርተናታል። ቀጣይ ደግሞ የእውነት ጥለነው እንመጣለን። አረ የእውነት ቤተሰብ እንትን ነው ደህና አይደለም እሱ። አዎ ደህና አይደለም የእውነት ጥለነው ይላል እንዴ? አይ ብቻ ግን ብድር መላሽ አገኘ። አዝናንተሽኛል ትንሽም ቢሆን ያርግሻ መልሽ ችግር የለውም። የሚስልክ ብትይውም ችግር የለውም። ግን ምን አረግ ነበረ የእውነት ቢሆን እገዛልሻለሁ እንዴ ያለኝ ሰው ነኝ። የሰዎች ነው ሀብታም ነኝ። እንግዲህ የሰዎቼ ተሳክቶልኛል ማለት ነው። ረዱን ፍራንክ አድርጊያታለሁ። ቀጣይ ልታስመታኝም ትችላለች ግን አይ አስመታም ራስ መታለሁ። አሁን ድረስ እያናደድከኝ ነው። እቺ ልጅ ስልክ ተገዝቶላታል ሲሉኝ ኦኬ ችግር የለውም። እኔ ከነሱ ጋር እንጨርሳለን። አንተ እንደዛ ይጣላችሁ ደስ ይለኛል። እስቲ ሂድ እንደውም ሂድ ለብቻዬ ላውራ መሰለኝ። ና በቃ እሺ አንተ ይደብራል ለብቻዬ ሰውን ራስ። እሺ ቤተሰብ እንግዲህ ያው ድንጋጤን ከእናንተ ጋር በመመካከር ቀጣይ ይሄ ልጅ እስቲ እንደምን እናደርገዋለን። አዎ እቺ ያዘስከዙ እመታለሁ ጌታ እመታለሁ። አሁን ያማል እንዴ ቤተሰቦቼ እንግዲህ እናንተን ምንም ማለት አልችልም። በቀጣይ ባሪ ቪዲዮ እመጣለሁኝ በራሴ የተረጋጋ ጽድት ያለ ቪዲዮ ይዤላችሁ እመጣለሁ። ይሄን ልጅ የማደርገው ነው እናውቃለሁ። እናንተ በሰላም ቆዩ ቤተሰብ። እወዳችኋለሁ። እሱ አይወዳችሁ ስለማይወዳችሁ ነው እኔ ጋር መጥቶ እንትን ያለው። እወዳችኋለሁ የኔ ቤተሰቦች አላችሁና እወዳችኋለሁ። ይሄን ደግሞ ይሄን ቤት ሰብስክራይብ አድርጉ።
ይሄን ቤት ምን አንጀት ለመብላት መሆኑ ነው? አይ ሰብስክራይብ አድርጉ። እዚህ ደግታሽማ እንወዳችኋለን ቤተሰብ። መልካም ቆይታ